ምዝገባ ይካሄዳል ማን እንደሚገባ ምናምን እዚህ ጋር አጠገቤ ደግሞ ታላቅ ሊደር ሱራፌል ጋሻው እንግዲህ የሲልቨር ላይን ዲስትሪቢዩተር ጀግና ሊደር እዚህ ኬንያ ላይ ከነባለቤቱ ከልጁ ጋር ሆኖ እየሰራ የሚገኝ የአንድ ልጅ አባት ነው። በጣም ደስ ይላል። ሱራ ምን ተሰማ? እስቲ ከኢትዮጵያ ከሀገራችን ወጥተህ እዚህ ኬንያ ላይ እየሰራ ያለውን ነገር በአጠቃላይ ሼር አድርገን እስቲ። በጣም ደስ ይላል። አመሰግናለሁ። እኔ ወንድም እንግዲህ ሱራፌል ጋሻው ነኝ። ከአዲስ አበባ ኢትዮጵያ ነው የሚገኘው፣ ናይሮቢ ኬንያ ነው። በጣም ደስ ይላል። ያው የቤት ዕቃ አሟልቶ ከመቀመጥ ህልምን ለማሟላት የቤት ዕቃዬን ሽጬ ነው የመጣሁት ማለት ነው። ምንም የተለየ ዋጋ አልከፈልኩም። ከተጋባን በ3 ወራችን የቤት ዕቃ ብዙ አሟልተን ነበረ። እንደውም ቤተሰቦቻችን ራሱ ቲያንስን ያመኑበት ምክንያት ወይም ደግሞ ያዋጣላሉበት ምክንያት እሁድ ልንጋባ ሮብ ምንም ዕቃ የለንም ነበረ። ወዲያው ግን ገዛ አድርገን እስከ ቅዳሜ አሟልተናል። ዋው ይሄ ቢዝነስ ያዋጣል ብለው ነበረ። ልክ እንደዛው ደግሞ ማለት ነው በስራችን ላይ የተለያዩ አጋጣሚዎች ሲፈጠሩ የቤት ዕቃችንን ሸጣ አረግንና ደግሞ ወደ ህልማችን መጣ ማለት ነው። ብዙ ሰው ብፌ ያለው ፍሪጅ ያለው ምናምን ነገር ግን ውስጡ ቃሪያ፣ ቲማቲም ከማስቀመጥ ውጪ ማይጠጣበት ብርጭቆ ከማስቀመጥ እዚህ ጋር ደግሞ የሚጠጣበትን አይምሮ ውስጥ መጽሐፎችን ማስቀመጥ፣ ዕውቀትን ማስቀመጥ፣ ህልምን መኖር እነዚህ ነገሮች ያስፈልጉናል ማለት ነው በህይወታችን ላይ። ስለዚህ ሁላችንም ነቃ ልንል ይገባል። አንዳንድ ሰው በጣም ያስቀኛል። ቤት አለኝ፣ ኮንትሮል ብፌ አለኝ፣ አልጋ አለኝ ምናምን ይላል እና ምን ይጠበስ ከተሟላ በኋላ ከዛስ የሚለውን ጥያቄ ራሳችንን ብንጠይቀው በጣም እንደነግጣለን ማለት ነው። በእርግጠኝነት ብዙ ሰው የሚደነግጠው ከዛስ የሚለውን ነገር ስትነግሩት ነው ማለት ነው። እኔ ዛሬ ከዛስ ብዬ ባስደነግጣችሁ ልትፈሩኝ አይገባም ማለት ነው። ምክንያቱም ከዛስ ካልኳችሁ በኋላ አስባችሁበት ከተስተካከላችሁ አሁንም ጊዜ ያላችሁ ለስኬት አይረፍድም ማለት ነው። ግልጽ ነው። ስለዚህ ሁሌም በአፕላይ ነው እኮራለሁ ማለት ነው። ባንክ ሰው ፋበሻ እኮራለሁ። አሁን የሚገርም ስራ እየሰራልን ነው። ለጎልድ እየሰራው ነው። የሚገራርሙ ሊደሮች አሉ። ኬንያ ላይ ተጽዕኖ እየፈጠረ ነው ማለት ነው። እየቀወጥ ነው ማለት ነው። አሁን የምንገኘው ጥርመሳ ይባላል ማለት ነው። ይሄ ሰበባችሁ መጠርመስ መቻል አለባችሁ። ምክንያታችሁ መጠርመስ መቻል አለባችሁ። ማዳም ምናምን ብሎ መኩራራት የትም አያደርስም። ከዛስ የሚለውን ነገር ራሳችሁን ጠይቁት ማለት ነው። አሁን የምትቀመጡበት ሶፋ የማን ነው? አሁን የምትተኙበት አልጋ የማን ነው? ከምንም በላይ እናንተ የማን ናችሁ የሚለው ነገር ትልቁ የህይወት ጥያቄ ነው። ወዴት ተጓዝኩ ነው ያለሁት? የቱ ጋር ነው ያለሁት? ማሞ ሌላ መታወቂያው ሌላ የሚባል ኑሮ አይገባችሁ ማለት ነው። የምታስቡትና የምትተገብሩት ሊመሳሰል ይገባል ማለት ነው። በፈጣሪ እንዳታሰቡ፣ ፈጣሪ ያቃል ብላችሁ እንዳትቀመጡ። ፈጣሪ ያቃል ብለህ ጫካ ብትገባ ፈጣሪ ያለለት ጅብ ይበላል ተብሏል ማለት ነው። ስለዚህ ፈጣሪ እንደጠየቃችሁት ነው። መቼ 3ኛ ክፍል 4ኛ ክፍል የተማርነው የተረት መጽሐፍ አላር ሚዳቋና